የቅዱሳት እናቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ የተከበረ ይሁን። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ክብር ምስጋና ይድረሳት። ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን እስከዚህን ሰዓት ደረሳችሁ? እግዚአብሔር ከወደደና ከፈቀደ ስለ ቅዱሳን ለምን እንማራለን በሚል ርዕስ ነው ዛሬ ደግሞ ለአጭር ደቂቃ የምንማማረው። ስለ ቅዱሳን ለምን እንማራለን ብለን ስንል የመጀመሪያው መጽሐፍ ቅዱስ ስለ ቅዱሳን ስለሚናገር፣ ስለ ቅዱሳን ስለሚያስተምር ነው። መጽሐፍ ቅዱስን በአጠቃላይ ያየነው እንደሆነ በይዘት ደረጃ ነገረ ቅዱሳን በብዛት አለበት። መጽሐፍ ቅዱስ ስለ ቅዱሳን ሲናገር፣ ስለ ቅዱሳን ሲያስተምር፣ የቅዱሳንን ገድል ሲሰብክ ያገኘነው ራሱ ኢየሱስ ክርስቶስን ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 7 ላይ ጀምራችሁ ስታነቡ ወእምድኅረ ሀለፉ ላኢካነ ዮሐንስ አሐዘ እግዚእ ኢየሱስ ይበሎሙ ለሕዝብ በእንተ ዮሐንስ መጥምቅ። የዮሐንስ ደቀ መዛሙርት ከሄዱ በኋላ ጌታ ኢየሱስ ስለ ዮሐንስ መጥምቅ ይናገር ያስተምር ዘንድ ጀመረ። ምንተኑመ ወጻእክሙ ገዳመ ትርአዩ ብርሃኑ ዘይታወስም ነፋስ። ወደ ምድረ በዳ ምን ልታዩ ወጥታችኋል? ከነፋስ የተነሳ የሚወዛወዝ ሸምበቆ ነውን? ወምንተኑመ ወጻእክሙ ትርአዩ ብእሴኑ ዘርሱይ በቀጠንተ አልባስ። ነው ወይስ ቀጭን ልብስ ለብሶ የሚደላደል የሚቀማጠል የቤተ መንግስት ሰው ልታዩ ወጣችኋል? ወምንተኑመ ወጻእክሙ ትርአዩ ነቢየኑ። ነው ወይንስ ኃላፊያቱን መጻእያቱን የሚናገር ነቢይ ልታዩ ወጣችኋል? አማን ብለክሙ ውእቱ ፈድፋደ ያአቢም ነቢያት። እውነት እላችኋለሁ እርሱ ከነቢያት ሁሉ ይበልጣል አለ። ስለ ዮሐንስ እኮ ነው እንዲህ የሚል። እሱ ከነቢያት ሁሉ ይበልጣል። በነቢይ በፊትህ የሚሄድ መልእክተኛዬን እልካለሁ ተብሎ ትንቢት የተነገረለት እርሱ ነው። ኢተንሥአ እምትውልደ አንስት ዘያአቢ እምዮሐንስ መጥምቅ። ሴቶች ከወለዷቸው ሁሉ ዮሐንስ መጥምቅን የሚበልጠው አልተነሳም። ወበመንግስተ ሰማያት እሰ ዘይንእሶ ያአብዮ። በመንግስተ ሰማያት ግን የሚያንሰው ይበልጠዋል አለ። ጌታ ኢየሱስ ክርስቶስ ዮሐንስ መጥምቅን በእድሜ 6 ወር ያንሰዋል። በስጋዊ ልደት ዮሐንስ ጌታን 6 ወር ይቀድመዋል። ስለዚህ የሚያንሰው ይበልጠዋል ማለት በመንግስተ ሰማይ የሚያንሰው ይበልጠዋል ሲል በስጋዊ እድሜ 6 ወር የማንሰው እኔ ግን ቅድመ ዓለም የነበርኩ አምላክ እንደመሆኔ ዮሐንስን እበልጠዋለሁ ሲል ነው። አንድም በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል ማለት መንግስተ ሰማያትን ገንዘብ ካደረጉ ከሐዋርያት በእድሜ ከሁሉም የሚያንሰው ዮሐንስ ፍቁረ እግዚእ የሐዲስ ኪዳንን ክህነት ገንዘብ በማድረግ ከዮሐንስ ይበልጣል። የዮሐንስ መጥምቅ ክህነት የብሉይ ኪዳን ክህነት ነው። የፍቁረ እግዚእ ዮሐንስ ክህነት ግን የሐዲስ ኪዳን ክህነት ነውና በዚህ በሐዲስ ኪዳን ክህነት ይበልጠዋል ሲል ነው። ያ ማለት ግን ፍቁረ እግዚእ ዮሐንስ መጥምቅን በቅድስና በክብር ይበልጠዋል ማለት አይደለም። በክህነት ይበልጠዋል ማለት በሁሉም ነገር ይበልጠዋል ማለት አይደለም። እንዲያማ ብለን ካልን እና አቡነ ማትያስም የያዙት የሐዲስ ኪዳኑን ክህነት ስለሆነ እነሱም ከዮሐንስ መጥምቅ ይበልጣሉ ልንል ነውን? አንልም። በጭራሽ። አንድም በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል ማለት በሰማይ ካሉ በሶስቱ ዓለመ መላእክት ካሉ መላእክት ትንሽ የሚባለው መልአክ ከዮሐንስ መጥምቅ ይበልጣል ለሲል ነው ብሎ ሊቁ ደግሞ ተርጉሞታል። ይሄም ክብረ መላእክትን ያጠይቃል። መላእክት በክብር ፍጹማን መሆናቸውን ያሳያል ማለት ነው። እና ስለዚህ መጽሐፍ ቅዱስ ራሱ ስለ ቅዱሳን ስለሚናገር ነው። ሉቃስ ወንጌል ምዕራፍ 1ን ብታዩት ወሃሉ አሃዱ ብእሲ በመዋዕለ ሄሮድስ ንጉሥ ዘስሙ ዘካርያስ ወስማ ለብእሲቱ ኤልሳቤጥ። ሄሮድስ ንጉሥ ሆኖ በተሾመበት ወራት
አንድ ዘካርያስ የሚባል የሚስቱም ስም ኤልሳቤጥ የሚባሉ ሁለት ሰዎች ነበሩ። ወክልኤሆሙ ጻድቃን እሙንቱ በቅድመ እግዚአብሔር ሁለቱም በእግዚአብሔር ፊት ዘእንበለ ነውር ወነጎርጓር ያለ ነውር ያለ መንጎራጎር በእግዚአብሔር ፊት ሁለቱም ቅዱሳን ጻድቃን ነበሩ ይላል። ታዲያ ይሄ ገድል አይደለም እንዴ? አሁን ገድል የሚባለው እኮ ምንም የተለየ ነገር የለውም። ከዚሁ ከመጽሐፍ ቅዱስ የተቀዳ ከመጽሐፍ ቅዱስ የወጣ ነው። ሉቃስም የወንጌሉን አፍ የፈታው ስለ ዘካርያስና ስለ ኤልሳቤጥ ቅድስና በመናገር ነው። ከዚያም ደግሞ ወረድ ብሎ ስለ እመቤታችን ስለ ወላዲተ አምላክ ቅድስና በመናገር ነው። የማቴዎስንም ወንጌል ስናይ ይሄ የዮሐንስ ወንጌል ምዕራፍ 11 ውዳሴ ዮሐንስ ነው እንዲያው የሚባል ለዮሐንስ እግዚአብሔር ኢየሱስ ክርስቶስ ለዮሐንስ ያቀረበለት ውዳሴ ነው። ሌላውን ተውት። የሐዋርያት ሥራ የሚባል መጽሐፍ አለ ራሱን ችሎ ከ80 አንዱ ነው። ከአዲስ ኪዳን መጻሕፍት ነው ቁጥሩ። የሐዋርያት ሥራ ግብረ ሐዋርያት ወይም አብረክሲስ ይባላል። የሐዋርያት ሥራ ማለት ነው የሐዋርያት ገድል ማለት አይደለም። እና የመጀመሪያው ገድል እኮ ይሄው የሐዋርያት ሥራ ነው። የሐዋርያት ሥራ ምናልባት እንዲያው የመጀመሪያዎቹ 7-8 ምዕራፎች ናቸው ስለ መጀመሪያዋ ቤተክርስቲያን ሁኔታ ወይም ታሪክ የሚያብራሩት እንጂ ከዚያ በኋላ ያለው በሙሉ የሚያወራው ስለ ቅዱስ ጳውሎስ መከራ ነው። ቅዱስ ጳውሎስ የደረሰበትን ሲያስተምር ሲታሰር መርከብ ተሰብሮበት 3 ቀን ሙሉ በባህር ላይ እንደዚያ መከራ ፍዳውን ሲያይ አሁን ስናወራው እንዲቀላል ነው። መርከብ ተሰብሮ ባህር ላይ ሳምንት 2 ሳምንት መንከራተት ምን ያህል አስጨናቂ ሊሆን እንደሚችል አስቡት። እና ስለ ቅዱሳን የምንማረው መጽሐፍ ቅዱስ ራሱ ስለነሱ ስለሚናገር ነው። አንደኛ እሺ፣ ቀጣይ ያሉ ስላይዶች ጥቅሶች ናቸው። አንቧቸው እዛው ስለ ቅዱሳን የሚናገርበትን ቦታ ነው የሚያሳዩ። እነዚህ ጥቅሶች ናቸው እንዳጠቃላይ ኦሪት ዘፍጥረት ላይ አሁን ስለ ኖህ ስለ አብርሃም አሁን ኖህ ኦሪት ዘፍጥረት ምዕራፍ 6 ስለ ኖህ ቅድስና ነው የሚናገር። ኖህም ከትውልዱ ሁሉ ጻድቅ ፍጹምም ነበር ነው የሚል። ኖህ እንኳን ኦሪት ዘፍጥረት ላይ ብቻ 39 ጊዜ ስሙ ተጠቅሷል። አብርሃም 169 ጊዜ፣ ይስሐቅ 74 ጊዜ ኦሪት ዘፍጥረት ላይ ብቻ፣ ያዕቆብ 163 ጊዜ፣ ዮሴፍ 142 ጊዜ እግዚአብሔርም ከዮሴፍ ጋር ነበረ እያለ እግዚአብሔርም ከዮሴፍ ጋር ነበረ እያለ ስለ ዮሴፍ ቅድስናማ ሲናገር እና የሚገርማችሁ ነገር በድምሩ ስለ ቅዱሳኑ የተነገረው 587 ነው። ስለ እነዚህ ቅዱሳን አባቶች 587 ጊዜ። እግዚአብሔር የሚለው ስም ግን 291 ጊዜ ነው። እዩት፣ እግዚአብሔር ቅዱሳኑ እንዲገለጡለት ይፈልጋል ማለት ነው። እና ይሄ አጠቃላይ ይሄ ዳታ ነው። አሁን እዚህ ላይ የምታዩት የቅዱሳን ስማቸው የተጠቀሰበት መጠን ነው በእያንዳንዱ መጽሐፍ። ቀጥሎ ያለው እስኪ አሁን ይሄ በኦሪት ዘፍጥረት ነው። ኦሪት ዘጸአት ላይ ሙሴ የሚለው 262 ጊዜ ስለ ሙሴ ስሙ እየተነሳ፣ አሮን 109 ጊዜ፣ ዮሴፍ 4 ጊዜ፣ ድምር 375 የነዚህ አባቶች። እግዚአብሔር የሚለውም 375 እኩል ነው። እዚህ ላይ ስማቸው የተጠራበት ነው። እንግዲህ ምን ያህል መጽሐፍ ቅዱስ ስለ ቅዱሳን አብዝቶ እንደሚናገር እንድታውቁ ነው። ቀጣዩ በአንደኛ ሳሙኤል በሁለተኛ ሳሙኤል እነዚህን እዩዋቸው። ያው ጊዜ ማጥፋት ስለሌለብን እነዚህ ላይ እንለፈው። እዩዋቸው፣ እነዚህን ብታነቧቸው የበለጠ እዚያው በወንጌል በአራቱም ወንጌል ላይ ደግሞ አለ። ይኸውላችሁ ለምሳሌ ዮሐንስ መጥምቅ ማቴዎስ ወንጌል ላይ 26 ጊዜ፣ እመቤታችን ድንግል ማርያም 8 ጊዜ፣ ጴጥሮስ 24 ጊዜ፣ ኢየሱስ 161 ጊዜ ይላል። እያንዳንዱ ዳታ ነው ይሄ እንዳጠቃላይ። እና ይሄ ምን ያህል እግዚአብሔር እንዳላቸው እንድታዩት ነው ይሄንን እዚህ ስላይድ ውስጥ ያስገባሁት። እሺ ቀጣዩ የሐዋርያት ሥራ መጽሐፍ ላይ ኢየሱስ የሚለው ስም 69 ጊዜ ሲጠቀስ ጳውሎስ የሚለው 160 ጊዜ ነው የተጠቀሰው። እንደነገርኳችሁ ነው እንዳለ ስለ ጳውሎስ ነው። በቃ የሐዋርያት ሥራ 75% በላይ የሚሆነው ስለ ቅዱስ ጳውሎስ ታሪክ ነው። እና ገድል አያስፈልግም የሚል መናፍቅ መጀመሪያ ገድል አያስፈልግም ብሎ ካለ ግብረ ሐዋርያትን ከመጽሐፍ ቅዱስ ገንጥሎ በማውጣት ነው መጀመሪያ ያለበት። የሐዋርያት ሥራን እቀበላለሁ እያለ ስለ ሐዋርያት ገድል ሲነገር አለመቀበል ይሄ ፓራዶክስ ነው፣ ራሱን የቻለ ተቃርኖ ነው በጣም።
እሺ እና አንደኛ መጽሐፍ ቅዱስ ስለሚናገር ነው። ይህም በተመሳሳይ እንደዛው ነው። ቀጣዩ ሁለተኛ እግዚአብሔር ስራውን የሰራው የሚሰራውን በቅዱሳኑ ስለሆነ ነው። እንዲያው ቀጥታ መጥቶ እግዚአብሔር ነገሮችን አንዳንድ ጊዜ አያደርግልንም። ቀጥታ የመጣበት ጊዜ አለ። ሰው ሆኖ በእመቤታችን ተገልጦ የሰራበት ጊዜ አለ። ግን እግዚአብሔር ስራውን የሰራውና የሚሰራው በቅዱሳን ላይ ነው። በቃ መንክር ግብሩ ለእግዚአብሔር በላይ ለቅዱሳን ይሁ ቅዱስ ዳዊት የእግዚአብሔር ስራው በቅዱሳን ላይ ድንቅ ነው ይላል። ለምሳሌ ህዝበ እስራኤልን ከግብጽ ሲያወጣ በሙሴና በአሮን አድሮ ነው። በሙሴና በአሮን ሙሴን መስፍን አሮንን ካህን አድርጎ ነው ህዝቡን እየመራ ያወጣቸው። እዚሁ ጋር የይዤ ሙሴ እንዴት ተመረጠ የሚለውን ነገር ጥቂት ነገር ልበል። አባቶቻችን መተርጉማን ሙሴን ለምስፍና አሮንን ለክህነት መንፈስ ቅዱስ ለምን እንደመረጣቸው እርሱ ነው የሚያውቅ ብለዋል። ጎርጎርዮስ ዘኑሲስ ግን እዚህ ላይ የራሱን የሆነ ማብራሪያ ያስቀምጣል። ቅዱስ ጎርጎርዮስ ዘኑሲስ እሱን ብናገር መልካም ነው ብዬ አስባለሁ። ምክንያቱም ብዙ ነገር ስለሚያስተምረን ሙሴ የ40 ዓመት ጎልማሳ ሆኖ በግብጽ ምድረ በዳ ሲንቀሳቀስ አንዱ ግብጻዊ አንዱን ዕብራዊ ሲጨቁነው ያያል። እንግዲህ ያኔ ዕብራውያን ወይም እስራኤላውያን በግብጽ በባርነት የሚኖሩበት ዘመን ነውና ሙሴም የተወለደ እዛው ግብጽ ውስጥ ነው። ግብጽ ውስጥ ስለተወለደ እናቱ ደግሞ ስታሳድገው እንደው ታሪኩ ብዙ ነው። ስለ ሙሴ እንኳን ሌላ አሁን በእርግጥ ነገረ ቅዱሳን ስለሆነ የቅዱሳንን ታሪክ ጠብ እያረግነ መቅመስም ያስፈልገናል። እዚህ ላይ እንዲያውም ዛሬ ስለ ሙሴ ጥቂት መናገር ፈልጋለሁ እውነት ለመናገር። ምክንያቱም ነገረ ቅዱሳን አይደል ራሱ የቅዱሳን ታሪክ ያስፈልገናል። ይኸውላችሁ ሙሴ የተወለደ በግብጽ ነው። ሙሴ የተወለደበት ወቅት ደግሞ በጣም አስጨናቂ ነው። ፈርዖን አንድ አስጨናቂ አዋጅ ወይም ትዕዛዝ አውጆ ነበረ ሙሴ በተወለደበት ወራት። ያ ምንድነው? የዕብራውያን ወንድ ልጆች ዕብራውያን ሴቶች ወይም እስራኤላውያን ሴቶች ወንድ ልጅ ሲወልዱ አዋላጆች አፍነው እንዲገሉት እዛው የሚል ትዕዛዝ አውጆ ነበር። ምክንያቱም ወንዱን ወልደው ቁጥራቸው ከበዛ ኋላ በገዛ ሀገራችን ላይ አምፀው ይገለብጡንና በገዛ ሀገራችን ባሪያ ያረጉናል የሚል ስጋት ስላደረበት ዕብራውያን ሴቶች ወንድ ሊወልዱ ሲሉ የተወለደውን ወንድ ልጅ ይገድሉባቸው ነበር አዋላጆች። ሙሴ ሲወለድ ግን ወተሰበሃ ገጹ ለሙሴ ይለዋል። እዛ በደብረ ሲናም እዚህም በተመሳሳይ ታሪክ ፊቱ እያበራ ነው የተወለደ። ይገርማችኋል። ፊቱ ላይ ብርሃን ተስሎበት በጣም የሚያምር ሕፃን ሆኖ ስለተወለደ አዋላጆች ራሩለት ይላል። ልብ አድርጉ፣ አዋላጆች ግብጻውያን ናቸው የሚያዋልዱት ሴቶች። ግን እግዚአብሔር መቼም ስራው ድንቅ ነው። እነዚህን አህዛባውያን መምለኪያነ ጣዖት ሴቶች የሚገርማችሁ ነገር ልባቸውን አራራው ይላል። ለዝሰ ዘፈጠሮ ይቅትሎ ይህንስ የፈጠረው ይግደለው አሉና ተውት ይላል። ርህራሄን ጨመረ እግዚአብሔር እንዳይገሉት ያንን ሙሴን ማለት ነው። ከዚያ በኋላ እናቲቱ ምንም ቢሆን ክንዴ ላይ ታቀፈው ሲያዩ ነጥቀው ወስደው መግደላቸው አይቀርም እና ምን ላድርገው ብላ ስታስብ ምን ሐሳብ መጣላት? በቅርጫት አድርጋ ባህር ላይ ማስቀመጥ አሰበች እና በቅርጫት አድርጋ ባህር ላይ ጣለችው ሙሴን። እንዲያውም ሙሴ ማለት እጓለማይ ማለት ነው። የውሃ ልጅ ከውሃ የተገኘ እማይዘረከብክዎ ከውሃ ያገኘሁት ማለት ነው። እና የሚገርማችሁ ነገር በቅርጫት አድርጋ ባህር ላይ ጣለችው ይላል። ከዕለታት አንድ ቀን ተርሙት ወለተ ፈርዖን ይላታል። የፈርዖን ልጅ ተርሙት የምትባል ሴት ሰውነቷን ልትታጠብ ወደዚያ ባህር ትወርዳለች። ልብ አድርጉ። እናቲቱ ወለደችውና በቅርጫት አድርጋ ባህር ላይ ጣለችው። ሰው ሳያያት እየተደበቀች ሄዳ ታጠባው ነበረ። ሰው መችስ የጭንቅ ቀን አይድረስ። ሰው ሲጨንቅ ምን ታርጋውን እንግዲህ። እና የሚገርማችሁ ነገር ከዕለታት አንድ ቀን ደግሞ ይቺ ተርሙት የምትባለው የቤተ መንግስት እንግዲህ የንጉሱ ልጅ ሻወር ልትወስድ ወደ ባህሩ ሄደች ይላል፣ ወደ ውሃው። እንዲያው የፈርዖንን ልጅ የምታክል ሴት ልጅስ ውሃ ለመታጠብ ብላ እንደ ተራ ሰው ወደ ወንዝ አትወርድም ብለው ሊቃውንት ምን ይላሉ? ዘንዶ ታመልክ ነበርና ለዘንዶ ለመሰዋት ነው የወረደች
ውሃማ ከቤተ መንግስት ታጦን ነው ብለው ይተረጉማሉ ደግሞ ሊቃውንት በሌላ በኩል። እና ከዛ በኋላ ልክ ደንገጦሮቹ አገልጋዮቿ እሷን እየተንከባከቡ እያለ ያ ቅርጫት ሲንሳፈፍ ታየዋለች። ከዛ በኋላ አይ ከነጋዴዎች ያመለጠ ወርቅ ንብረት ነው መሰለኝ፣ እስኪ አምጦልኝ ያንን ቅርጫት ክፍት አድርጋ ብታየው መልኩ የሚያምር በጣም የሚያስደንቅ ሕፃን ነው። ደስ አላት ይላል። ለምን ደስ አላት? መካን ሆና ትኖር ነበርና ያንን ሕፃን ስታገኘው በጣም ልቧን ደስ አላት ይላል። መልሳ ደግሞ ቅር አላት። ለምን ቅር አላት? አይ እኔ እንዲያው አሁን ይሄን ልጅ ወለድኩ ብዬ ብል ማርገዜ ሳይታወቅ ወለድኩ ብዬ ብል ማን ያምነኛል ብላ ቅር አላት ይላል። ቅር ሲላት ከገረዶቿ አንዷ ምን ትላለች? አይ እናንተ የቤተ መንግስት ሴቶች ከመጋረጃ ውስጥ ትውላላችሁ፣ ከመጋረጃ ውስጥ ታድራላችሁ። ማርገዛችሁ ሳይታወቅ መውለዳችሁ ይሰማል። አንቺ የንጉስ ልጅ ነሽ፣ ከመጋረጃ አትወጪ። ወለድኩ ብለሽ ብትይ ማን ይቃወምሻል? ማን ይከራከርሻል? ብለሽ ነው ብላ አለቻት ይላል። ይሄንን የምትላት የሙሴ ትልቅ እህት ናት። ልብ አድርጉ። የዚህ በቅርጫት የተጣለው ልጅ የሱ ታላቅ እህት ናት። ይሄንን ሐሳብ የምታቀርብ ወንድሟ ስለሆነ ማለት ነው። ይዛላት ወደ ቤተ መንግስት እንድትሄድ ፈልጋለች። ወንድሟ ነዋ። እና ከዛ በኋላ የሚገርማችሁ ነገር አይ ጥሩ መውሰዱንስ ልውሰደው፣ ግን እኔ መካን ነኝ፣ ጡት የለኝ ማለት ማጥባት አልችልም። መካን ሴት ጡት ወተት አይወጣትም። እና በምን ላጠባው ነው? እንዴው ሞግዚት እፈልጋለሁ፣ ይሄ ልጅ የሚያሳድግልኝ ጡት እያጠባች የምታሳድግልኝ ሞግዚት እፈልጋለሁ ስትል እኔ አመጣልሻለሁ ችግር የለውም ትልና ይቺ የሙሴት ማንን ታመጣላታለች? እናቱን። ልብ አድርጉ። ከዚያ እናቲቱ ሞግዚት ተብላ ገባች። ግን እኮ ሞግዚት አይደለችም፣ የገዛ እናቱ ናት። በሞግዚትነት ስም ገባችና ጡት እያጠባች ከጡቷ ጋራ የእግዚአብሔርን ቃል እየመገበች ያሳደገችው። ምን ትለዋለች ጡቷን ሲጠባ? አንተ የእግዚአብሔር አገልጋይ ነህ። አባቶችህ እነ አብርሃም እነ ይስሐቅ እነ ያዕቆብ ይባላሉ። አምላክህም ስሙ እግዚአብሔር ነው። ወገኖችህም እነዚህ ድንጋይ የሚፈልጡት ለጡብ ጭቃ የሚያቦኩት እነሱ ናቸው። ይሄ ፈርዖን አባትህ አይደለም፣ ይቺ ተርሙትም እናትህ አይደለችም እያለች ከጡቷ ጋር የእግዚአብሔር ቃል ተመግበው ነበር ይላል። ሙሴ የእናቱ የዮካብድ ውጤት ነው ይላሉ ሊቃውንት። እናቶች ለልጆቻቸው ጡት ሲመግቡ ከጡቱ ጋር አብረው ቃል እግዚአብሔርን እየመገቡ ካላሳደጓቸው ያ የሚያድገው ልጅ ጠላት ነው የሚሆን። ዮሐንስ አፈወርቅ ልጆችህ ያንተ እንዲሆኑ የምትፈልግ ከሆነ ለእግዚአብሔር ስጣቸው ይላል። ዛሬ ታውቃላችሁ በ13 ዓመቱ በ14 ዓመቱ ሱስ ውስጥ ያለ ጋንግስተር፣ ጨካኝ፣ ደፋሪ እየሆነ ነው። እንኳን እዛ በአውሮፓና በአሜሪካ እኛ ሀገር አሁን ሃይማኖት አለ እያልን የምንደሰኩርበት የምንጎርርበት ሀገር ላይ እንኳን የሚያሳዝን ወሬ ነው የምትሰሙ። በቃ የሚያሳዝን። አሁን ሰሞኑን ጥናት ተደርጓል። ማህበረ ቅዱሳን እዚህ ከተማ ጥናት አድርጎ 69% ወጣቱ ድንግልናውን የሚያጣው ገና 9ኛ እና 10ኛ ክፍል ሆኖ ነው ጎንደር ላይ። ሌላውን ተውት፣ ጽንስ የሚያስወርደው እሱ ተውት። ኢትዮጵያ ውስጥ በአመት 620,300 ሴቶች ጽንስ ያስወርዳሉ። አስወርደው በየጓሮ ይጥላሉ። በዓለም ደረጃ ወደ 55 ሚሊዮን ነው አለ ዶክተሩ ሲናገር። በዓለም በአመት 55 ሚሊዮን 55.9 ምናምን ሚሊዮን ሴቶች ጽንስ ያስወርዳሉ። ጽንስ አስወርዶ መጣል በቃ ምንም እንደ ተራ እንደ ኖርማል ነገር እየተቆጠረ ያለበት ዘመን ላይ ደርሰናልና እናቶች ልጆቻችሁ የሚቀረጹት በእናንተ ነው። ከአባትም በላይ ልጅን የመቅረጽ ትልቁ አቅምና ጉልበት ያለው በእናት ነው። እና ምግብ አሳድጎ ብቻ ማሳደግ ማድለብ ነው፣ ማሳደግ አይደለም። ማድለብና ማሳደግ ይለያያል። ዝም ብሎ ስጋዊ መብል መጠጥ የሚበላው የሚጠጣው ማቅረብ እሱማ አህያም ብታቀርቡለት ያድጋል። ማድለብና ማሳደግ ይለያያል። ማሳደግ የእግዚአብሔር ቃልም እየተመገበ ሰው እግዚአብሔርን የሚራብ ፍጡር ስለሆነ እንዲያው ነው ሲያድግ ነው። እና ሙሴን እንዲያርጋ ኮትኩታ ያሳደገችው እሷ ናት። እና ከዛ ከዕለታት አንድ ቀን ፈርዖን በቤተ መንግስቱ ተቀምጦ ሳለ ሙሴ እንደ ልጅነቱ በዚያ ቤተ መንግስት ድንኩል እያለ የ3 ዓመት ህፃን ሲጓዝ ፈርዖን ልጄ ብሎ ጠራው ይላል ሙሴን። እኔ አንተ ልጅ አይደለሁም፣ እኔ የአብርሃም የይስሐቅ የያዕቆብ ልጅ ነኝ ብሎ ተናገረ። አሃ ለካ እኔ እነዚያ ዘር ነው ብሎ በሰይፍ ቁረጡልኝ አለ። ሙሴ የ3 ዓመት ህፃን ይችን ትምህርት ከማን አገኘ? ከእናቱ። እንዴ ንጉስ ሆይ ገና አፉ እህል ያለመደ ህፃን ልጅ እሳትና ፍትፍት ያለየን ህፃን
እንዴት በሰይፍ ቆረጡ ትላለህ አሉት። አሃ እንግዲያማ እስኪ እሳትና ፍትፍት አቀርቡለትና እውነትም ካለየ እንተወዋለን ብሎ አለ ይላል። ለሙሴ እኮ ነው ለ3 ዓመት ሕፃን እሳትና ፍትፍት ቀረበለት ለሙሴ። ሙሴ ድንኩል እያለ ወደ ፍትፍቱ ሲሄድ መልአከ እግዚአብሔር ቅዱስ ሚካኤል በክንፉ ወደ እሳቱ መራው ይላል። ዘወር አረገው ሙሴን ሄደና ፍህሙን ብድግ አረግና ዋጥ አረገው ይላል ሙሴ። በዚህ ጊዜ ነው ሙሴ አንደበቱ ኮልታፋ የሆነ ዋጥ አረገው ይላል ፍህሙን። ኋላ በእስራኤል ላይ መስፍን አድርጎ ሲሾመው እግዚአብሔር እኔ ኮልታፋ ነኝ እስራኤል እንዲህ አይነት ነገር አይወዱም ብሎት የለ የዚህን ጊዜ ነው ኮልታፋ የሆነው እሳት ውጦ እና ልብ አድርጉ። እንዲህ ሆኖ ሲማር ያደገ ሙሴ ከዕለታት አንድ ቀን የ40 ዓመት ጎልማሳ ሆኖ በዚያ በበረሃው ሲጓዝ አንዱ ግብፃዊ አንዱ ዕብራዊ ሲጨቁነው አየ። ምን ብሎ ነው የሚጨቁነው ብለው ቢሉ የሚያጥብበትን ጀንዲውን ይነጥቀዋል። ጀንዲውን ለምን ነው የምትወስድብኝ ሲለው እንኳን በጀንዲህ ቆዳህን ገፍፌ ባጥብ ማን ሊናገረኝ ይለዋል። አንድም ውሃውን ይነጥቀዋል። ውሃዬን ለምንድን ነው የምትወስድብኝ ሲለው እንኳን በውሃ በደምህ ባጥብ ማን ሊናገረኝ ይለዋል። የሚያጥብበትን እንዶዱን ሳሙናውን ይነጥቀዋል። እንዶዴን ሳሙናዬን ሲለው በጡጫ በርግጫ እያለ ሲያሰቃየው ወንደጸረ ሙሴ ለፌው ለፌ መምለክ የጣዖቱ መምለክ እግዚአብሔሩን እንዲህ ያሰቃየዋለን ብሎ ግራና ቀኝ ያየና ሄዶ እንዲው አንድ ጊዜ በጡጫ ቢለው ሙሴ ከቡደ መዝራይት ነበር ይለዋል። በጣም ጡንቻው ፈርጣማ ነበርና ጸጣ ለሞተበት። ከዛ ሙሴ ያንን ባሸዋ ቀብሮት እንግዲህ ወደ ኢትዮጵያ የመጣ በዚህ ጊዜ ነው። ነገሩ ስለተሰማበት ተሰዶ ወደ ኢትዮጵያ መጣ ይላል። እግዚአብሔር በዚህ ጊዜ ሙሴን ለእስራኤል መስፍን የሚሆን ሰው አገኘው ብሎ ሙሴን መረጠ ይላል። እና ጎርጎርዮስ ዘኑሲስ ምን ይላል? ሙሴ የሰራው ስራ ነፍሰ ገዳይነት ነው። ነፍስ ነው የገደለ ሙሴ እዚህ ላይ። ግን በዚህ ጊዜ ነው እግዚአብሔር ደግሞ ለእስራኤል መስፍን አድርጎ የመረጠው ያጨው። ከነፍስ መግደል በላይ ኃጢአት የለም። ግን እግዚአብሔር የሙሴን ያየለት ነፍስ መግደሉን ሳይሆን ነፍስ የገደለበትን ምክንያቱን ነው፣ ኢንቴንሽኑን ነው ያየለት። እሱ ሙሴ ሰው መግደል ሱስ ኖሮበት ወይም ላጥፈው ብሎ ጠልቶት አይደለም። ያንን ሰውዬ ግፍን ተቃውሞ ነው ይላል። ግፍን መቃወም ነው ይላል ጎርጎርዮስ ዘኑሲስ። ስለዚህ ለአንድ ዕብራዊ እንዲህ የራራ ለአእላፈ እስራኤል ምን ያህል ሊራራ ይችላል ብሎ እግዚአብሔር በአእላፈ እስራኤል ላይ መስፍን አድርጎ የመረጠው በዚህ ጊዜ ነው ይላል። እና እግዚአብሔር ድርጊትን ሳይሆን የሚያይ ድርጊት የተደረገበትን ምክንያት ነው። ጾምን ሳይሆን የምንጾምበትን ምክንያት መንፈስ ኢንቴንሽን ነው። ወገብ ለማቅጠን ብሎ አንድ ሰው እስከ 12 ሰዓት ቢጾም በረከት ሊያገኝ አይችልም። ኢንቴንሽኑ ወገብ ማቅጠን ነው። ምጽዋት ለምሳሌ ለገጽታ ግንባታ ሰው ይልይ ብሎ የሚመጸውት ሰውን በረከት አያገኝም። ኢንቴንሽኑ ገጽታ ግንባታ ነው። ለምሳሌ አንድ አይኑ የታወረን ሰው በቃ ለመጉዳት አስባችሁ ከግድግዳው ጋር ብታጋጩትና ጭንቅላቱ ውስጥ ያሉ ኦፕቲክ ነርቮች ድንገት ተነካክተው አይኑ ቢበራ ይሄ እንዳንዳንድ እጅ የሚጨልም ቴሌቪዥን አለ አይደል? በጥፊ ስትሉት የሚሰራ ቴሌቪዥን ወይም ሬዲዮ አንዳንድ አይነ ስውር እኮ ሲጋጭ ይበራለታል። አይ መኪና ተገልብጦ አይኑ የበራለት ሰው አለ። በነገራችን ላይ አናቱን ሲለው እዚህ ተቆርጦ የነበረው እዚህ ሲስተም ሲነካካ ቦግ አለ እና አሁን እናንተ አንዱን አይነ ስውር አጋጫችሁትና አይኑ ቦግ አለ። ያጋጫችሁት አይኑ እንዲበራ አይደለም ለማጥቃት ነው። ግን እግዚአብሔር አይኑን አበራው ብሎ ነው የሚሸልማችሁ ወይስ አጋጨው ብሎ ልትወግረው አስበሃል ብሎ ነው የሚኮንናችሁ? አያችሁ፣ ኢንቴንሽኑን ነው የሚያይ እግዚአብሔር። የተደረገበትን ምክንያት ነው እንጂ የሚያይ ድርጊቱን ውጤቱን ሪዛልቱን አይደለም። የተደረገበትን ምክንያት ነው። እና ለዚያ ነው ነፍስ ለገደለው ለሙሴ ይላል ጎርጎርዮስ ዘኑሲስ በደብረ ሲና አትግደል የሚል ሕግ በጽላቱ ላይ ጽፎ ሰጠው ይላል። ያን አትግደል የሚል ሕግ ይዞ ደግሞ ሲወርድ እስራኤል ጣዖት ሲያመልኩ አገኛቸው። አምላኬን አበሳሽተውታል አለና 3000 ሰው ገደለ። ደግሞ ትኩስ ሕግ ይዞ ኢትቅትል የሚል ትኩስ ሕግ ይዞ ደግሞ 3000 ሰው ገደለ። አሁንም ነፍስ መግደሉ አይደለም የታየ። እንዲያውም አስተንፈስ ካለ ልቤን ደስ አሰኛት ነው ያለው። መግደሉ ሳይሆን የገደለበት ምክንያት መፍቀሪያነ ጣዖት ስለሆኑ እነዚህ ለህዝቡም አብነት ሆነው ለጣዖት እንዲሰግድ ያደረጉ 3000 ሰዎች ስለነበሩ እነሱን አስወገዳቸው። ይሄን ስላውን ኢንቴንሽኑ መልካም ነው ብላችሁ ሰው ግደሉ እያልኩ አይደለም። የዘመኑ ሰው እንኳን እንዲህ አይነት ትምህርት ቀርቦለት እንዲያውም መግደል ብሎታል በየቦታው። እንደ ጀግንነትም ተቆጥሯል ሰው መግደል። ገዳይነት የፈሪነት ውጤት ነው። በነገራችን ላይ አባቶቻችን አርበኞቹ ጠላት ሲመጣ ፋሽስት ሲመጣ ሀገር የሚያቃጥል ቤተክርስቲያን የሚያወድም ሲመጣ ፍትሃዊ በሆነ መንገድ ጸሎት ጸልየው ኪዳን እያደረሱ ተዋግተው እነ ምኒልክ ሀገር አቆይተዋል፣ ሀገር ጠብቀዋል። ይሄ
በቂም በበቀል መንፈስ የሚደረግ ነገር ግን ይሄ እርኩሰት ነው። እርኩሰት ነው። ንስሐ መግባት ያስፈልጋል። ባስልዮስ ዘቂሳርያ ነፍስ ለገደሉ ሰዎች ኢየሱስ በጣም እንዲያው ለሀገር የተዋጉት እንኳን ሲመጡ ጽኑ ንስሐ ነበር የሚሰጣቸው ይላል። በጣም ሩህሩህ አባት ባስልዮስ እንኳን እና ምላችሁ ነው። አሁን እንግዲህ ምን እያልኳችሁ ነው? ይሄ ሁሉ የነገርኳችሁ የሙሴ ታሪክ መጽሐፍ ቅዱስ ውስጥ ያለ ነው እና ሙሴ ይሄን ያህል ፓርት በመጽሐፍ ቅዱስ በጣም ብዙ ነገር የያዘ ሰው እግዚአብሔር ወዶ ፈቅዶ በቅዱስ መጽሐፍ ይሄን ያህል ፓርት እንዲይዝ ከፈለገ እኛ ስለ ሙሴ ማናወራበት ምክንያት ምንድነው? እና እግዚአብሔር በሙሴ አድሮ ከዛ በኋላ መረጠው፣ ባህረ ኤርትራን ከፍሎ ተሻገረ፣ መና ወርዶ ለህዝቡ መገበ። ህዝበ እስራኤልን እንግዲህ እስከ ዮርዳኖስ ድረስ መርቶ ያደረሳቸው እሱ ነው። ያው እሱ ከዮርዳኖስ ማዶ ናባው በሚባል ስፍራ ነው የቀረና ኢየሩሳሌምን ኋላ ከነዓንን ኋላ ባጸደ ነፍስ በደብረ ታቦር ጌታ በተገለጠ ጊዜ ቢረግጣትም በስጋ ግን አልረገጣትም። ባጸደ ነፍስ ግን አስረግጦታል ኋላ ክርስቶስ ሰው ሆኖ። ይሄ ምስጢሩ ብዙ ነው፣ ወደዚህ አልገባም። እና ህዝቡን ከግብጽ ሲያወጣ በሙሴ በአሮን አድሮ ነው። ዓለሙን ለመባረክ በአብርሃም አድሮ ነው። ወበዘርእከ ይትባረኩ ኩሎሙ አሕዛበ ምድር፣ በአንተ ዘር ካንተ በሚወለደው የምድር አሕዛብ ሁሉ ይባረካሉ ያለው አብርሃም እንደዚያ ነው። እና እባርካለሁ፣ ስምህን አከብራለሁ እግዚአብሔር ነው ለአብርሃም ያለው። የሚባርኩህን እባርካለሁ፣ የሚረግሙህንም ረግማለሁ ይላል እግዚአብሔር። አብርሃምን የሚባርክ ይባረካል፣ አብርሃምን የሚረግም ይረገማል። እዛ ምንድነው አባ ጊዮርጊስ ርጉመ ይኩን ዘይረግመኪ ወቡሩከ ይኩን ዘይባርከኪ ነገራተ ክልኤ እየርሳልብኪ ይላታል እመቤታችንን። የሚባርክሽ የተባረከ ይሁን፣ የሚረግምሽ የተረገመ ይሁን። ከዚች ከአብርሃም ታሪክ አያይዞ ነው። አብርሃምን የሚባርክ የሚባረክ ከሆነ አብርሃምን የሚረግም የሚረገም ከሆነ እመቤታችንንማ የሚባርክ ምን ያህል ይባረካል፣ እሷን የሚረግም ደግሞ ምን ያህል ይረገማል። የመጨረሻው ርጉም የሚባለው እንደዛ ነው። እና ስለዚህ ሁለተኛው ስራውን የሚሰራው በቅዱሳን ላይ ስለሆነ ስለዚህ ስለ ቅዱሳን እንማራለን ማለት ነው። ሶስተኛው እሺ፣ ቀጣይ ተመሳሳይ ስለሆነ ቀጣይ የእግዚአብሔር ቸርነት የሚገለጥበት ስለሆነ ነው። እግዚአብሔር በባህሪው ቸር ነው፣ መሐሪ ይቅር ባይ ነው። ስለዚህ ይሄን ቸርነቱን ደግሞ በቅዱሳን ላይ አድሮ ይገልጣል ማለት ነው። ለምሳሌ ኤልያስ አንድ ምውት አስነስቷል። በኤልያስ አድሮ አንድ ምውት አስነስቷል። በኤልሳ አድሮ ሁለት ምውት አስነስቷል። ሁለት ምውታንን አስነስቷል። የተሰወረውንም የማየት ጸጋን ሰጥቶት ነበር ለኤልሳ። በቅዱሳን ሐዋርያት ላይ አድሮ ደግሞ ወንጌልን ሰብኳል። በቅዱሳን ሐዋርያት ላይ አድሮ ሙታንን አንስቷል፣ ህሙማንን ፈውሷል፣ ርሁባንን አጥግቧል። ሌላም ብዙ ድንቅ ነገሮችን አድርጓል። ስለዚህ ስለ ቅዱሳን የምንማረው የእግዚአብሔር ቸርነት የሚገለጥባቸው ስለሆነ ሶስተኛው ይሄ ነው። ቀጣይ የቅዱሳን ህይወት ሕያው ወንጌል ስለሆነ እቺ በጣም መሰረታዊ ነገር ነው። በመጽሐፍ ቅዱስ በቲዮሪ ደረጃ በንድፈ ሐሳብ ደረጃ የምናገኛቸው የእግዚአብሔር ቃሎች በተግባር ተተርጉመው የምናገኛቸው በቅዱሳን ህይወት ውስጥ ነው። ለምሳሌ የስናፍጭ ቅንጣት የምታክል ሃይማኖት እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለህ ወደዚያ ሂድ ብትሉት ይሆንላችኋል ይላል ወንጌል። አንድም ቦታ መጽሐፍ ቅዱስ ላይ ግን ተራራ ተነቅሎ ወደ ሌላ ቦታ ሲሄድ መጽሐፍ ቅዱስ ላይ አታገኙ። ቲዮሪው አለ። የስናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህን ተራራ እዚህ ተነቅለህ እዛ ሂድ ብትሉት ይሆናል የሚለው ቃሉ አለ። በተግባር ግን መጽሐፍ ቅዱስ ላይ እገሌ እንዲህ ያደረገ የሚል ነገር የለም። መጽሐፍ ቅዱስ ላይ 81ዱም ላይ ገድለ ስምዖን ሰፋያሳይንን ስትመለከቱ ግን ሰፋያሳይን ስምዖን ታላቁ ስምዖን ተራራውን ነቅሎ ከዚህ ወደዛ ሂድ ብሎ ነቅሎ ሲያሳይ አያችሁ። ይሄ እንደ ኬሚስትሪ ትምህርት አለ አይደለ? ይሄ እንደ ሌክቸር ክላስ እና እንደ ላቦራቶሪ ማለት ነው። በሌክቸር ክላስ መምህሩ የሆነ ነገር ከሆነ ነገር ጋር ሲቀላቀል እንደዚህ ይፈጥራል ብሎ ያስተምራል። በተግባር ግን የሚታይ ላቦራቶሪ ውስጥ ነው። ገድል ማለት መጽሐፍ ቅዱስ በተግባር የሚገለጥባቸው ላቦራቶሪዎች ማለት ነው። ላቦራቶሪ የመጽሐፍ ቅዱስ የተግባራዊ መገለጫ ላቦራቶሪዎች ናቸው ገድላት። ይሄ ስምዖን ነቅሎ ወደ ሌላ ቦታ ያስወገደው ተራራ ግብጽ ውስጥ ነው ያለ። የግብጽ ኦርቶዶክስ ቤተክርስቲያን ያንን ተራራ
ከአንዱ ቦታ ተነቅሎ ወደ ሌላ ቦታ የሄደውን ተራራ በአርኪኦሎጂስቶች አስጠንታ ያ ተራራ በትክክል ተነቅሎ የሄደ እንደሆነ በሳይንስም ተረጋግጧል። አሁን ሳይንስ አንዳንድ ጊዜ የሚችለው ነገር አለ፣ ማይችለው ነገር ቢበዛም። ምክንያቱም ጥንት የነበረበትን መሬት ቆፍረው ከዚያ የተራራው የአፈር አይነት ጋራ ይሄ ጂኦሎጂካል እንትን ጋራ እንትን ሲሉት ያ ተራራ የነበረበት ስፍራ ይሄ ክበር ዝማኔው ሰርከምፍራንሱም ውስጡ ላይ ያለው የአፈር ይዘት ኮንቴንቱም ሁሉም ነገር ተመሳሳይ ሆኖ ስለተገኘ ያ ተራራ በእርግጥም ተነቅሎ ከሌላ ቦታ የመጣ መሆኑ በሳይንስ ተረጋግጦ ፓተንት ራይት ይዛበታለች የግብጽ ቤተክርስቲያን ፓተንት መብት ይዛበታለች። እና የሚገርባችሁ ብዙ ጎብኚዎች እየመጡ ተራራውን እየጎበኙ ቤተክርስቲያኒቱ በጣም ብዙ ጥቅም ታገኝ ነበር። ኋላ ሙስሊሞች ቀኑና እስላሞች ቀንተው ምን አደረጉት? ያንን ተራራ የቆሻሻ መድፊያ ያደረጉት። የሚገርማችሁ ነገር እያመጡ የከተማውን ቆሻሻ ሁሉ የሚደፉ እዛ ተራራ ላይ ነው። አሁን እኛ ሀገር እስኪ እንዲያው እንደዚህ አይነት ነገር ቢፈጸም ብላችሁ አስቡት። እና ብፁዕነታቸው ቅዱስነታቸው አቡነ ሽኖዳ ምን እንዳደረጉ ታውቃላችሁ? ቆሻሻን ሪሳይክል የሚያደርግ ፋብሪካ እዛ ተራራ አጠገብ ላይ ሰሩ። እና እስላሞች እንደ ልማዳቸው እያመጡ ቆሻሻውን ይደፋሉ። ክርስቲያኖች ደግሞ ያንን ቆሻሻ ወደ ፋብሪካ ውስጥ እያስገቡ ሪሳይክል እያደረጉ አዳዲስ ምርት እያመረቱ ኤክስፖርት ማድረግ ጀመሩ። ከዚያ እስላሞች ማንንም ሳይላቸው አቆሙም ቆሻሻ መድፋት። አሁን እኛ ሀገር ቢሆን ብዬ ሳስበው ይገርመኛል። ዱላ ይዘን ድንጋይ ይዘን እንደምንወጣ ጥርጥር የለም ከኔም ጀምሮ። እነሱ ግን አያችሁ ጭንቅላት በጉልበታቸው ሳይሆን በጭንቅላታቸው ነው የሚያስቡ። እና ይገርመኛል። አሁን ዩቲዩብ ላይ ገብታችሁ እዩት። እንዲሁ አደራ ይሄን ያልኳችሁን ታሪክ አሁን የምነግራችሁን እዩት እዛው። ያ ተራራ ዛሬ በጣም ተከብሯል። አሁን ንጹህ ነው። የሚገርማችሁ ነገር በዚያ ፋብሪካ ምክንያት ፋብሪካ ነው የተከሉት እሳቸው ቆሻሻን ሪሳይክል የሚያደርግ። እና ማይንድ ሴታችን ምን ያህል የተለያየ እንደሆነ አንድ ጊዜ እኛም እዚህ ጠብ ተነስቶ ትዝ ይለኛልና ማይንድ ሴታችን በጉልበት የማሰብ እንደሆነ ነው የሚረዳኝ። አንዳንድ ጊዜ ጉልበት ሊያስፈልግ ይችላል። በእርግጥ ግን እንዲህ አይነት ጉዳዮች ላይ ግን ይበልጥ አይምሮን እንደመጠቀም መልካም ነገር የለምና የቅዱሳን ሕይወት እንዲያውም አንቶኒዮ ብሉም ምን ይላል? የምንኖረው መንፈሳዊ ሕይወት መጽሐፍ ቅዱስ ቢጠፋ እንኳን እንደገና እንዲጻፍ ለማድረግ በሚያስችል ሁኔታ መሆን አለበት ይላል። ወንጌል ቢጠፋ ወንጌል መጽሐፍ ቢጠፋ ወንጌል የሚባለው ዓለም ላይ ቢጠፋ ከኛ ሕይወት ወንጌል እንዲቀዳ ሊያደርግ በሚያስችል ሁኔታ ነው መኖር ያለብን ይላሉ። የኛ ሕይወት ታይቶ ከሕይወታችን ወንጌሉ እንዲጻፍ የክርስቲያኖች ለምሳሌ ባልንጀራችንን ስንወድ ክርስቲያኖች ባልንጀሮቻቸውን ይወዳሉ ተብሎ ይጻፋል። ስለዚህ ማቴዎስ ወንጌል ተጻፈ። ጠላቶቻችንን ብንወድ አፍቅሩ ጸላይተክሙ ተብሎ ክርስቲያኖች ጠላቶቻቸውን ያፈቅራሉ ተብሎ ይጻፋል። ከሕይወታችን ወንጌሉ ተቀዳ ማለት ነው። አየህ ወንጌል እኮ የተጻፈው ከሐዋርያት ሕይወት ነው። ከመጀመሪያቱ ቤተክርስቲያን ምዕመናን ሕይወት እኮ ነው የተጻፈው። ከነሱ ሕይወት የተቀዳው ነው የተጻፈ። የሐዋርያት ሥራ እኮ ከቅዱስ ጳውሎስ ሕይወት የተቀዳው ነው የተጻፈና እንደዚያ ነው ማለት ነው። እና በአጠቃላይ የቅዱሳን ሕይወት ሕያው ወንጌል ስለሆነ ማለት ነው። እሺ ቀጣዩ ለምሳሌ ወንጌል ላይ ለእመታ ስህተከ አይንከ እንተ የማን ምልሃ ወግድፋ ምራይልየከ አይንህ ብታሰናክልህ ካንተ አውጥተህ ጣላት። አይን ይዘህ ገሃነም ከምትገባ አይን ሳይኖር መንግስተ ሰማያት ብትገባ ይሻላል ይላል ወንጌል ላይ አለ። በተግባር ግን አይኑን ያወጣ ሰው አይነግራችሁም ወንጌል ላይ። ይሄ ቅድም ያልኳችሁ ስምዖን ግን አይኑን አውጥቶ እናያለን። እግርህ ብታሰናክልህ ካንተ ቆርጠህ ጣላት። ሁለት እግር ይዘህ ገሃነም ከምትገባ ጉንዱሽ ተቆርጠህ መንግስተ ሰማያት ብትገባ ይሻላል ይላል። ይሄን ታሪክ የምናገኘው በአባ መርትያኖስ ታሪክ ነው። አባ መርትያኖስ አንዲት ዘማዊት ሴት ልታሳስተው ከበዓቱ ገብታ እንዲው ዘማት ሴቶች ተሰብስበው ይላል ዘማውያን ሴቶች ተሰብስበው ይሄ ሰውዬ ኃያል ነው የሚያስተው የለም ይባባላሉ። ከዛ አንዲቱ ምን አለች? እኔ ሄጄ ባስተውስ ባታስችውስ ተባብለው ተወራረዱና ሄደች። ቀን በሄድ አያስጠጋኝም ማታ ሊሄድበት አለችና ማታ ሄደች። ከዛ ማታ ሄደችና የእግዚአብሔር እንግዳ ነኝ አለች። ከዛ ግቢ ብላት ጾር ይነሳብኛል አለ። ሂጅም ብላት ደግሞ ነግደ ኮንኩ ወይ ተወከፍክሙኒ እንግዳ ቦን አልተቀበላችሁም ብሎ ይፈርድብኛል ምን ይሻለኛል እያለ ሲያወጣ ሲወርድ አይ እንግዳ ቦን አልተቀበላችሁብኝም ብሎ ከሚፈርድብኝማ ላስገባትና ጾሩን ተታገሰዋለሁ ብሎ አስገባት። ካስገባት በኋላ ይቺ ሴት
የምታጤሰውን ታጤስ የምትቀባውን ትቀባ ጀመር ይላል። ይህ ሽቶ መቀባት ጀመረች። አጉል ሽቶ መቀባት ደግሞ የአመንዝራነት ነው። በነገራችን ላይ አንዳንድ ሰው በሽቱ ታጥቦ የሚወጣ ሰው አለ። በጠረኑ በቃ የዝሙት መንፈስ እንደሚያነሳሳ አታውቁ? ሽቱ ሲሸተው እኮ አንድ ወንድ እኮ የሴት ሽቱ ሲሸተው ፈቃድ ይነሳበታል። እና በልክ ማድረግ ያስፈልጋል ሁሉንም ነገር። እና እዛ አባ መርትያኖስ በቃ ያ ሽታ ሲሸተው እና ጾር ተነሳበት። እንተኛ አለችው ይላል። ግልጽ ገልጻ እንተኛ አለችው። ከዚህ ከሳቱ ላይ እንተኛ አላት ይላል። እንዴ ይሄማ እሳት ነው እንዴ! ይህን እሳት የፈራሽ ኋላ የመንግስት የዘላለም እሳት እንዴት አትፈሪም ብሎ አላትና እግሩን እሳት ውስጥ ከተተው ይላል። ከዚያ ከሚነደው እሳት በአቱ ውስጥ እሳት እያነደደ ነበር። ይሄ በገጠር ቤት እሳት የሚያነዱት የለም እንደዛ ማለት ነው። እግሩን ከተተው ይላል። እግሩን ሲከተው የእግሩ ሽታ ሲጤስ የእሷን የሽቱን መዓዛ አጠፋው ይላል። አባቴ ይቅር በለኝ እኔ ነኝ ከዚህ ሁሉ ያደረስኩህ ብላ እሷም ተጸጽታ ጸጉሯን ላሽቶ አመንኩሶ በአቱን ለቆላት ወጣል። እሷም ቅድስት ሆናለችና ጽናትን፣ ትዕግስትን፣ ራስን መካድን እንደዚህ አይነት ነገር ምንማር ከነሱ ህይወት ስለሆነ ነው ምንማር ማለት ነው። እሺ ቀጣይ ይሄም ተመሳሳይ ነው። ይሄም ተመሳሳይ ነው። ቅዱስ ጳውሎስ ዕብራውያን 13 ላይ ምንድነው የሚለው? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል። በእምነት ምሰሏቸው ስለሚል በዚያ ምክንያት ነው ማለት ነው። በዚያ ምክንያት ነው። የክርስትና ዓላማው ቅዱሳንን ማፍራት ስለሆነ ነው። የመጨረሻው አምስተኛው ይሄ ነው። ዓላማው ባለፈውም ትምህርታችን ስንጀምር እንደተናገር ነው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ስለሚል ቅዱሳን ደግሞ የተግባር አራያዎቻችን ስለሆኑ ስለ ቅዱሳን የምንማረው እኛም እንደነሱ እነሱን አብነት አድርገን ቅዱስ ለመሆን በዚህ በዮሐንስ 17 ላይ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለነርሱ እቀድሳለሁ ብሏል ጌታ ኢየሱስ ክርስቶስ። እና የተጠራነው ቅዱስ ልንሆን ነው። እና የቅዱሳንንም ታሪክ የምንማረው እንደነሱ ቅዱስ ለመሆን ነው። በአጠቃላይ እንግዲህ የዛሬው ጠቅለል ሲደረግ ይሄ ነው። ለዛሬ ግን ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ስብሐት ለእግዚአብሔር።